ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኔዓለም። እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ይህን ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። ላይክ እያደረጋችሁ አይደለም ቪዲዮዎቼን፣ ቤተሰቦቼ ላይክ አድርጉልኝ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ የሆናችሁ ደግሞ በላይክ ቪዲዮን ጀምሩ ማለት ነው። እንዴት ናችሁልኝ? በጣም እየጠፋሁኝ ነው። ያው የስራ ሁኔታ ነው የሚያጠፋኝና ላይቭም አንዳንዴ ነው እየገባሁ ያለሁት እና ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ጀምሩ። በጣም ነው የምወዳችሁ የማከብራችሁ። እስካሁንም ሰፖርት እያደረጋችሁኝ ያላችሁ በጣም ነው የማመሰግነው። ዛሬ ደግሞ ምን ይዤላችሁ መጣሁ መሰላችሁ? ያው የምወዳቸውን ሰዎች ነው ይዤላችሁ የምመጣው እኔ ብዙ ጊዜና ዛሬም ደግሞ አብርሽዬና ሩታዬን በሚመለከት እናም ልዑል ነው አይደል ልጃቸው? አዎ ልዑሌን በሚመለከት ማለት ነው። ሁላችንም ያው የሚዲያ ሱስ ነው። ሁላችንም የየራሳችን ሀሳብ ሊኖረን ይችላል፣ መጥፎም መልካምም ማለት ነው። እና ያው ሩታዬ ታውቃላችሁ ብዙ ጊዜ ፊልሞቿ ምናምን አያልቁም። እንግዲህ አሁንም እየጀመረች ነው ሌላ ፊልም ማለት ነው። ባይዘዌ ምን አለ መሰላችሁ፣ አንዳንዴ ከሰዎች ብዙ የምትማሩት ነገር ይኖራል። አንዳንድ ሰዎች የሆነ ሮጣችሁ የሰው ባል ላይ የምታርፉ ሰዎች ደግሞ ከእሷም ከሩታ መማር ትችላላችሁ። ምክንያቱም እሷ ምንም አይነት ፊልም ብትሰራም አሁን ባሏ ነው፣ የልጇ አባት ነው ማለት ነው። ምንም ነገር ብታደርግ ያምርባታል። ሰው መብቱ ስላላት ማለት የልጇ አባት ነው፣ ባሏ ነው። ሌላው ሰው ግን ገና ለገና ተፋታ ተብሎ ገና ለገና ተጣላ ተብሎ አንድ ባለትዳር የሆነ ወንድ ላይ ክብሩን ማውረድ በጣም ይከብዳል። ምክንያቱም ሴት ልጅ በወንድ ስትከበር ነው የሚያምርባት። ወንድን ስታከብር ብቻ ሳይሆን ወንድ ሲያከብራት ደስ ይላል። የወንድን ቦታ ሴት ልጅ መውሰድ የለባትም። ያ ማለት ምንድነው? ወንድ ሊጠይቅ የሚገባውን ሴት ልትጠይቅ አይገባም። ወንድ ሊሆን የሚገባውን ሴት ስትሆን አይገባም። ያ ማለት የራሳችሁ ከሆነ ያ ሰው ችግር የለውም። የራሳችሁ ሳይሆን ግን በዚህ ልክ ክብርን አውርዶ ራስን ዝቅ አድርጎ ምናምን ብዙ መስዋዕት መክፈል አስፈላጊ ነው ብዬ አላስብም። ምክንያቱም የራሳችሁ ላልሆነ ሰው በዚህ ልክ አይገባም። ያ ምንድነው እንግዲህ አሁን ያው ሩታዬ እና አብርሽዬ እንግዲህ አሁን ላይ አይ ቲንክ አሁን የመጨረሻ ጸብ ወይም ደግሞ የመጨረሻ ፊልም ሊሆን ይችላል ይመስለኛል። እንግዲህ ሩታዬ ወደ ራሷ ልታደርገው እየታገለች ነው። አብርሽዬ ደግሞ ያው እንደምታውቁት ሞልቀቅ እያለ ነው። ያው ወንድ አይደለ ትንሽ ልኩራባት ነው መሰለኝ። ባይዘዌ በጣም እንደሚያፈቅራት ሁላችንም እናውቃለን። ስቲል ያፈቅራታል። ያው ግን ይሄ እሷ የምታደርግበት ነገሮች ምናምን ወንድነቱን ሊፈታተኑት ይችላሉ። ግን ያው አሁን ደግሞ ቀብረር እያለባት ነው እንጂ ይፈልጋታል በነገራችን ላይ እና ደግሞ በጣም ያስገረመኝ ነገር ልዑልን ዋና ወስዶታል። እንግዲህ አይታችሁ ከሆነ ለአብርሽ አሁን ልጅን የምታክል ልጅ በማርያም ዋና ውስጥ ይዞት የሚገባው በስማ እኔ እንዳየውኝ ወይ አብርሽ ግፍክ ነው ያልኩት። የእውነቴን ነው። እና ምክንያቱም ቆይ ግን ዋና ማለት ውሃው አይበርድም እንዴ እናንተ? እኔ ዋኝቼ ስለማላቅ አላውቀውም። ምክንያቱም ያው ህፃን ልጅ ይዞ ዋና ውስጥ ስለገባ ገና 6 ወር ያልሞላ ህፃን ልጅ ነውና ገርሞኝ ነው የእውነቴን ነው የምላችሁና ልዑልዬ ደግሞ በጣም ደስ የሚል ልጅ ነው። እግዚአብሔር ያሳድግላቸው። የሚያምር ራሱ ድንቡሽቡሽ አባቱ ነው የሚመስለውና ብቻ ምን አለ አንዳንድ ጊዜ ሶሻል ሚዲያ ላይ የምናያቸው ነገሮች ለብዙዎቻችን እውነት ላይ መስለን ይችላል። ግን
ልንማር የሚገባን ነገሮች ደግሞ እውነታን የያዙ ቃላቶች ሊኖሩ ይችላሉ እዛ ውስጥ እኛን የሚወክሉ ማለት ነው። ለምን አንዳንዴ ትዳራችንን እንዴት መያዝ እንዳለብን ያስተምራል። አንዳንድ ክስተት ትዳርን እንዴት መያዝ እንዳለብን፣ ፍቅረኛችን እንዴት መያዝ እንዳለብን፣ ምን ሲያረግ መተው እንዳለብን፣ ምን ሲያረግ ይቅርታ ማድረግ እንዳለብን ብዙ ነገሮችን የምንማረው ሰው ከሰው ነው የሚማረው። ምክንያቱም አንዳንዴ በቃ የሆነ የማይመጥናችሁንም ነገር ሊመስላችሁ ይችላል፣ ግን ደግሞ ትምህርት አዘልም ሊሆን ይችላል አንዳንድ የሚተላለፉ ነገሮች ማለት ነው። ምክንያቱም እኔ እነዛን ሰዎች ሆኜ መኖር አልችልም። ሰው የራሴ ህይወት አለኝ፣ የራሴ ማንነት አለኝ፣ የራሴ ሪያክሽን ያለኝ በቃ ማንኛውም ነገር ላይ። ግን ከእነሱ ደግሞ የምማረው ነገር ሊኖር ይችላል። ለምሳሌ እኔ መልካም ነው ብዬ የማስበው ነገር መጥፎ ሊሆን ይችላል። መጥፎ ነው ብዬ ያሰብኩት ነገር ደግሞ መልካም ሊሆን ይችላል። ምክንያቱም ያን ነገር ለማመዛዘን ግዴታ የሆነ ነገር ከሰው ነው የምትማሩት እና ስንማር ደግሞ ለይተን ነው መማር ያለብን እንጂ እነሱ እዛ ጋር ያደረጉትን ሁሉ አይደለም። አንዳንዴ ማንነት ማለት ክብር ነው። እኔ እስከማውቀው ማለት ነው ሴትነት ክብር ነው። ወንድነትም የራሱ የሆነ ክብር አለው። ወንድም ማለት ነው የራሱ የሆነ ክብር አለው። የሰው ልጅ ክብሩን የሚያስጠብቀው ራሱ ባለቤቱ ነው። ወንድም ራሱን ሲያስከብር ነው የሚከበረው። ሴትም ራሷን ስታስከብር ነው የምትከበረው። ያለበለዚያ ማንም አያከብርህም፣ ማንም አያከብርሽም። ምክንያቱም እኔ አሁን ለምሳሌ እህቴን የማላከብራት ከሆነ እህቴን ጎረቤት ያከብርልኛል ብዬ ማሰብ የማይታሰብ ነው። እኔ በጣም የማከብራት የምንከባከባት እና የምወዳት ከሆነ ግን ጎረቤቶቼን በእኔ ልክ ነው የሚወዷት፣ በእኔ ልክ ነው ሊያስቡላት የሚችሉት። ለምን? እኔ ስለማከብራት ክብርን ስላሳየኋቸው ማለት ነው። እምንቃት፣ ማመናጭቃት፣ ምቆጣት ከሆነ ግን ወይ እሷ ቤተሰቧም እንዲያደሉ ነው የሚባለው። ያ ነው ራስን የሚያስከብረው። ምክንያቱም ሚስትም ባሏን የምታስከብረው እሷ ናት፣ ባልም ደግሞ ሚስቱን የሚያስከብረው እሱ ነው። ስለዚህ አንዳንድ ጊዜ የሆነ የምናደርጋቸው ነገሮች ለይተን ብናቅ ለህይወታችን ይጠቅማል ብዬ አስባለሁ። አሁን ሄርሜላ እሷን እንደምታፈቅረው ትናገራለች እንጂ አብርሽ አፈቅርሻለሁ አላላትም ስቲል ማለት ነው። እንግዲህ ስንት ጊዜያቸው በጣም ረዥም ጊዜ ሆኗቸዋል እና ይሄ ከባድ ነው። አንዳንድ ጊዜ ሶሻል ሚዲያ ማለት ከባድ ነው። ምክንያቱም የነገ ህይወታችን ላይም ተጽዕኖ ሊያመጣብን ይችላል። ከ20 ጋር ስንሆን 20 መዘዝ ይዞብን ይመጣል። ያ ደግሞ አግባብ አይደለም። ሴት ልጅ ክብር አላት። በቃ ከሚያከብራት ከምትከበርበት ቦታ ላይ ነው መሆን ያለባት እንጂ አገኘው ተብሎ ሁሉም ቦታ ላይ መሄድ ነውር ነው። ለምን? ለቀጣይ ህይወታችን ሌላ ተጽዕኖ ነው የሚያመጣብን፣ በወንድም በሴትም ማለት ነው። የሆነ የራሱ የሆነ ስም ይዞ ነው የሚሄደው ተግባራችን። ስለዚህ ከእንደዚህ አይነት ነገሮች ብንቆጠብ ደስ ይላል ብዬ አስባለሁ። ይሄ የራሴ የሆነ አመለካከት ነው እና ያው ቢታረቁ ደስ ይለኛል እንደኔ ማለት ነው። አብርሽና ሩታ ታርቀው ልክ በፊት እንደምናውቃቸው በፍቅር አንድ ቤት ውስጥ ሉሌን እያሳደጉ ታየኝ። የእውነቴን ነው የምላችሁ ይታረቃሉ ብዬ አስባለሁ። ይሄ የራሴ አመለካከት ነው፣ የራሴ ሀሳብ ነው። እናንተስ ሀሳባችሁ ምንድን ነው? ምን ቢሆን ብላችሁ ትመርጣላችሁ? የገና ለገና ተፋታ ተብሎ እዛ ወንድ ላይ ሄዶ መደረቡ ነው የሚያዋጣው ስላላችሁ፣ ወይስ የራሳችሁ የሆነ ህይወት ላይ መኖር ነው የሚያዋጣው? ይሄንን በኮሜንት አስቀምጡልኝ። እንግዲህ ለዛሬ ይችን የራሴን ሀሳብ ነው ላካፍላችሁ የፈለኩት እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ የኔ ውድ ፋሚሊዎች። በጣም ነው የምወዳችሁ የማከብራችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መቅድዬ የኛ ልዕልት በርቺ በሉኝ። እስኪ በኮሜንትም በርቺ በሉኝ። ላይክ እያደረጋችሁ በርቺ በሉኝ። አይከፈልበት ምን አለበት? ላይክ አድርጋችሁ ሰብስክራይብ አድርጋችሁ በርቺ ብላችሁ ብትጽፉልኝ በጣም ነው የምወዳችሁ የማከብራችሁ።
በቀጣይ ቪዲዮ እስከመጣላችሁ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀገራችን ኢትዮጵያን ሰላም ያደርግልን። እኛንም ባለንበት እግዚአብሔር ይጠብቀን። በጣም ነው የምወዳችሁ። ባይ መልካም ጊዜ